ጋይስ እንዴት ናችሁ? ደህና ናችሁ? በጣም አሞኛል። ኃይለኛ ጉንፋን ይዞኛል። አፍኖኛል። ምንም ሙዲ አይደለም። ምንም ነገር በቃ ለማድረግ ራሱ ሙዲ አይደለም። በቃ ቡና ልጠጣ ብዬ ግዴታዬ ነው። በዚህ በኩል ራሴ ልጣብሰኛል። ጉንፋን እንዴ ቶሎ ቶሎ አይዘኝም። ቆይቶ ነው የሚይዘኝ። ሲይዘኝ ደግሞ በጣም ነው የሚያመኝ። በቃ ሽባ ነው የሚያደርገኝ። ሰው ሁሉ ነው የሚያስጠላኝና አሁን በስንት ጊዜ ቆይቶ ነው ያዘኝ። ተመስገን። ለማንኛውም ተመስገን። ማረኝ እንጂ አትበመኛ ይባልም ይባላል ሲተረት እና ቡና በባዶ የመጠጣት ቻሌንጃችን ላይ እሱን ለመስራት ነው። እልህ ይዞኛል። በቃ ቀኑና የመጨረስ አለብኝ ብዬ እልህ ስለያዘኝ አሁን 4ኛ ቀን ነው የምሰራው። አይቲንክ እና እስቲ ጠጣለሁ። አሁን እንኳን ስኳር ቢኖረውም ባይኖረውም አይታወቀኝም። ምላሴ ምንም ቴስት እያደረገ አይደለም። ይኸው ባዶ ነው። እና መስመሩ ድረስ ነው የምቀዳው። የሲኒዋ ክርክር አለች አይደል? ድሮ አባቴ ከዛ ቡና ፍሉ ብሎ ስናፈላና ከመስመሩ ካሳለፍን ይቆጣን ነበር። ይሄ ምንድነው? ምን ይሰራል ይላል። ይሄ መስመሩ የተጻፈው እና ከክርክሩ ካለፈ ደስ አይለውም አባቴ። እቺ ዳርዳር ላይ ያለችው አለች አይደል? መስመር ሲኒዋ ላይ ፈረንጅ ለምን ሰራው ከዛ ለምን ታሳልፋላችሁ ይላልና እኔም አሁን ለምዶብኝ ቡና ስጠጣ እንደዛ አድርገው ቢቀዱልኝ ደስ ይለኛል። ሞልቶ ትርፍርፍ ሲል ደስ አይለኝም እና አንዳንዴ ስቀዳው ራሱ ከሞላብኝ በቃ ቀንሰዋለሁ ወይ ደፍቼ። እውነቱን ነው ይመስለኛል። እኔ እናንተስ እንዴት ነው አመለካከታችሁ? እሺ ሲድሮ ላይ እንዴት ነው ገባችሁ? ጀመራችሁ? ይከፈተላችሁ አላችሁ ወይ? እስቲ ንገሩኝ። እየሰራችሁ ከሆነ እየሰራችሁ ያላችሁ ሰዎች ንገሩኝ። አይ ፍሌራ ግድግዳውን እዩ እንደምታረገው እሷ ናት። ልጣ ይውላችሁ አያችሁት? ምን ሀሳብ አለባት እናቴ? አሁንስ እኔ ራሴ ልጅ በሆንኩ ብዬ እየተመኘው ነው። ልጅ በሆን እንዴት ደስ ይላል። አሞኛል። ራሴን እተኛለሁ። እየለመድኩ ይመስለኛል ቡና በባዶ። ታውቃላችሁ ጉንፋን አይን ራሱ ለመግለጽ ይከብዳል። አይናችንን ራሱ በትክክል መግለጥ አንችልም። ጉንፋን ሲይዘን ሌላ ተውትና ከዛ ደግሞ ራስ ምታት ያስጠላል። አይኔ ጭው ብሏል። እንዲህ በትክክል ራሱ ፍጥጥ አድርጌ መግለጥ አልችልም። እንዲህ ይስበኛል እንደዚህ። የዛሬ ቡና ቁርስ አለው ጨርሻለሁ። ለማንኛውም መልካም ቀን።